ነው እንዴ? አልገባኝም። ቆየ ማላስብል ነው እንዴ ይመስል? ምን አስበላለሁ ከምቲ አስባለሁ ብቲ ሻሬ ነበር። ትትና እኔ እኮ ለአንቺ የሚሆን ስራ አጥቼ ነው። Writing in the margins of my mind all day, sipping herbal in the morning just to feel okay. Had a dream I was water just flowing through space, till I landed on the record that my grandma would play. Talks ያው በንዴት በዛው ታጣ ምን እኔ እንድትውኝ። እሺ በቃ እሺ፣ ይሄንን ነገር በቃ እንርሳው። ተው በቃ አታውራ። እማዬ ራሱ ይዛይ ለምን ያስባ ነበር ወይ ደግሞ ስታሙ ትቻይልም ብላ ልትቀር አስባ ነበር። አማረብኝ አይደል አብርሽ? አንተ ገና አብርሽ እዛ ጎዳና ላይ እንዳስቀመጥኩ ምንም አልተቀየርክ አይደል? አብርሽ በጣም ብዙ ቀን እኮ ልደውል ፈልጌ ነበር፣ ግን ስልክ ቁጥር የለኝም። ጽጌ እንግዲህ ትወናሽን ጀምሪ። የቦልሽ ተገኝቶ ሊበላ ይሄ የማይረባ የርኩሬን በአደባባይ ሳይቶብኝማ አለቀው። ስለዚህ የመስመት ያስፈልጉም ታያለሽ። በደንብ ነው እንጂ ከኔ የሚጠበቀውን ብቻ ነው። ትወናኔ እንዴልሽ እንጂ ስንከናንማ ከኛ በላይ ማን ይሰራል? የኛ ሀገር የፊልም ጸሐፊዎችና ዳይሬክተሮች በዘመዳት ማስ ስለሚሰሩ ነው እንጂ ትወናንማ ከኛ በላይ የሚተውናል። በጣም እንዴት የሙጫፍ ደርሰህ ተመልሰህ እንደገና እንደዚህ መጠጥ ውስጥ ትዘፈቃለህ? ሰውኝ ወዳጅ አብርሽ ምን የመሰለ ጓደኛ ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝትና ረፍረፍ ይባልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። ያው እንግዲህ ዛሬ ብቅ ብዬላችኋለሁ። ትህትናን ይዤላችሁ መጥቻለሁ። ያው እንግዲህ ትህትና እንደሚታወቀው አባቷ ሆስፒታል ተገጠር ወደ ከተማ ሊመጣ ነው ለሕክምና። ዳጣ ደግሞ ወደ ትህትና ድራማ መጥታለች። እንግዲህ ሶስት ሴት አንድ ቤት ምን እንደሚፈጠር እንገራችሁ። ያው እንግዲህ ትህትና መድብልን እንደምትወደውና እሺ ብለው ነበር የባለፈው ሳምንት ላይ። ነገር ግን እንደገና መድብልን አሁን ላይ እኔ አባቴ እንደዚህ ስለሆነብኝ እሽግራይ ነኝ ትለዋለች። ብር ትፈልጋለሽ፣ ተፈለግሽ ችግር የለውም፣ ግን አንቺ ግዴታ አብርሽም ሆነ እኔም አንድ ሰው ያስፈልግሻል፣ አንቺ ጋር ለመሆን ሰው ያስፈልግሻል ይላታል። ትህትና ግን ምንም ነገር አለሙ ሊዋጥላት አልቻለም። በእርግጥ መድብልን ትወደዋለች፣ ነገር ግን የአባቷ ነገር ግራ ገብቷታል። ውድ የቻናሌ ቤተሰቦች ዳጣም እንግዲህ ወደዛ መጥታለች። ነገር ግን ዳጣና አብርሽ ከበፊቱም ይታወቃሉ። እንግዲህ ቤቱ በአንድ እግሩ ሊቆም ነው። ወይዘሮ አቶ ዳጣ እንግዲህ አብርሽዬ እንዲያው አሁንም ጎዳና ላይ እንደጣልኩህ ነኝ ትለዋለች። እሱም ኧረ እባክሽ የቀለድሽ ነው ይላትና ግን እንደሚታየው አብርሽ ከዳጣ ፍቅር ያለው ይመስላል አይኑ ላይ ሲታይ። ነገር ግን እሷ አፍቅራለች፣ አትፈልገውም። እናም እንደዛ እያላት የግሌ መካሻ እንግዲህ በጣም ትናደዳለች። እንደኔ የግሌ መካሻ የሚወዳት፣ የሚያከብራት፣ የሚንከባከባት፣ የሚያስብላት በቃ ገለሞ ነው። ስለዚህ ገለሞና የግሌ በአንድ መሆን አለባቸው። ውድ የቻናሌ ቤተሰቦች ቻናሉን ሰብስክራይብ እያረጋችሁ አበረታቱኝ። መልካምነት ለራስ ነው።
የግሌም እንግዲህ በጣም እየተናደደ ዳጣ በመንጣቷ ምንም ደስተኛ አይደለችም። ዳጣ ግን የሀብታም ልጅ ናት። ምክንያቱም እዛ ትፈልግ መቀመጥ። እናም አብርሽዬ ስትለው እንዴ እዚህ ቤት ያሉት የሚመጡት ሴቶች ሁሉ ታብርሽ ራስ ላይ አይዘሉም እንዴ ትላለች። ከዛ ቡና አፍሊ ልቀስ ይላታል። ቡናዋን አፍልታ ይዛ ስትመጣ አብርሽዬ ስትለው አሁንም በጣም ትናደዳለች። በቃ የግሌ መካሻ እንደኔ ከሆነ እንደ ሀሳብ ለዛኛው ልጅ ለገለመሆን አብርሽም እንግዲህ ዳጣን ያፍቅር ብሩክ ያ ትህትናም ለሷ ትሁን። ጉድ እኮ ነው። ሌላኛው እንግዲህ የዚህ የተንከሲስ ፍቅረኛ ነገር ነው። ተንከሲስና ፍቅረኛው በመሳይ ላይ ድራማ እየሰሩበት ነው። ድምጧን ቀይራ ቤትና መኪና እንዳላት ትነግረዋለች። ይሄን እንግዲህ እበላ ብሎ የጓጓ ሁሉን ነገር ትቶ ወደ ቤቱ ይሄዳል። ወደ እሷ ቤትና አንቺ ነይ አልቸኮልሽም ወይ ችግር የለውም ይላታል። ነገር ግን እሷ በፍቅረኛዋ ጋር ተንከስስ ጋር ውላ ነበር። እዚህ ቦታና መኪና ይዤ እጠጥቃለሁ ሻንጣህን ጠቅልለህና ጓደኞችን ተሰነባብተህ ትለዋለች። ከዛም እሱ መሳይ እንዴት ተባለው እየተንሸዋከከ ሲሄድ ስልክ ሲደውል አይነሳም እንዴ እሱ አሁን እዚህ ቀጥራኝ ቆየች እኮ እያለ ከብዙ ደቂቃዎች ቆይታ በኋላ ዘወር ስል ተንከሲስ ሲስቅ ይሰማዋል። ከዛም ተንከሲስን ይዞት ያሯሩጠዋል። አሁን እንግዲህ እዛ ቤት ያለው ጦርነት ሴቱ ለብቻ ጦርነት ይከፍታል። መሳይና ተንከሲስም ጦርነት ይከፍታሉ። በዚህ መሀል እንግዲህ አቶ አብርሃም ወይም አብርሽዬ በጣም ይናደዳል። እንግዲህ ምን እንደሚፈጠር ሁላችንም ማየት ብቻ ነው ከኛ የሚጠበቀው። ከዛም እንደዛ እያሉ ቡና ጠጥታ ዳጣዬ ትሄዳለች። ወላሂ እንቅልፍ የመታ ውዶች ዝም ብዬ ልልቀቀው ብዬ ነው። ካያችሁም አያችሁ ካላያችሁም መልካም። ከዛ በኋላ እንደዛ እያሉ እንትን ይላል። ጀግናውና መድብልዬ ጀግናውና የዲራማው ድምቀት በጣም ይገርማል። ጀግና ነው የምር። እናም የሷን የግሉ ያደርጋል። ዳጣዬም እንግዲህ እሱ መሳይ ጋር ትሆናለች። ተንከሲስም እንግዲህ ያችን ሴትዮ ይይዛል። አለቀ። እንግዲህ እንደዚህ እያለ ይቀጥላል። ውድ የቻናሌ ቤተሰቦች ቻናሌን ላይክ ኮሜንት እያደረጋችሁ ለምታበረታቱኝ አሮጌዎች አዲሶችም የበፊት ደንበኞችም ከልብ አመሰግናለሁ። ውዶቼ አንዳንድ ጊዜ መልካምነት ለራስ ነው። ውዶቼ ስለ መልካምነት ለራስ ነው። በቅንነት ሰብስክራይብ እና ኮሜንት እያደረጋችሁ ብታበረታቱኝ ደስ ይለኛል። ውድ የቻናሌ ቤተሰቦች ያው እንግዲህ ትህትና አሁን ችግር ላይ ናት። ሁላቸውም ችግር ላይ ወድቀዋል። ገለሞም ሁሉም ያኔ የፍቅር ችግር ነው። የምሳሌ አሁን መሳይም በሷ ተሸወደ። አሁን እንግዲህ ጉድ ነው የሚመጣው። እናም ውድ የቻናሌ ቤተሰቦች አብራችሁ ስለምታበረታቱኝ ከልብ አመሰግናለሁ። የኔ ውዶች ጀዛኩም አላህ ኸይረን ያኳኔ ወላሂ ከልብ ነው የማመሰግነው። ክበሩልኝ። ሁል ጊዜም ቢሆን አመሰግናለሁ። ጀዛኩም አላህ ኸይረን። አንዳንድ ጊዜ መልካምነት ለራስ ነው። ሁል ጊዜም አብራችሁ ስላላችሁ በጣም ደስ ይለኛል። ወላሂ አበረታቱኝ። በቃ አንዳንድ ጊዜ ያኔ ይሄ በእርግጥ ጥሩ ስራ ያኔ ላይመቻችሁ ይችላል። ቪዲዮ ግን ያኔ በቃ እንዴት ትብርት ጭምር ላይክ ኮሜንት ሰብስክራይብ አትርሱ። አብራን ወደ 10,000 ወደ 10,000 ያስገቡኝ። አሁን 6 ገብቻለሁ። 14,000 ብቻ ነው የሚቀረው ማለት ነው። ስለዚህ ወላሂ ሰብስክራይብ አድርጉ። ቢያንስ በዚህ በወር 10,000 ሙሉልኝ የምር እና እኔ ደክሞኛል እያልኳችሁ ነው እናንተ የምር እና ለእናንተ ምንም አይጎልባችሁም። ጥሩ ነገር ስሰራ ወደፊት
ታዩልኛላችሁ። አሁን ግዴታ ማየት የለባችሁም። ብቻ ሰብስክራይብ አድርጉኝ። ላይ አለማየት ትችላላችሁ። ሰብስክራይብ አድርጉኝ። አመሰግናለሁ ሁላችሁንም። ጀዛኩም አላህ ኸይረን የኔ ወዶች፣ ክበሩልኝ። እሺ ባሮች